ተናል ዩቲዩባችን ኮንግራበሉኝ በእናታችሁ ኮንግራበሉኝ ጋይስ ኮንግራበሉኝ ሌትስ ጎ ማይ ፋሚሊ ስሚ አረ ስሙኝም እው ላሳያችሁ ግንባሬን አያችሁት ግንባሬን አያችሁት እንደዚህ ብሎ አየሹ ቤዛ ቅድም ያልኩሽ ይው እዛ ኮምቦልቻ ላይ ማለት ነው አንዱ አፈላ እዛ እየተጫወትን ትናንትና ማታ ቀበጠብኝ ተዋል ነው ከወንድሜ ተረጋጋል ነው ማርያምን ከዛ አልሰማለ ተረጋጋ ተው በእናትህ እኔ ከሰው ጋር መጣላት አልወድም አርፈ ቁጭ በልልኝ እኔ የሥራ ሰው ነኝ መጣላት አልሰማለ እናቴ ትሙት አልሰማለ ከዛ እኔ ወንድማችሁ እናቴ ትሙት ነው የምላችሁ እንደዚህ ይዤ ተዋልኩት እምቢ አለ የሰው ልጅ እንዴት ሲመከር አይሰማም እንዲህ ገቦለታ ከዛ ፈራ አባቱ ብላኔ ግንባር ያበጠ እሱ ደግሞ ደም በደም ሆነ ነስር በነስር ሆነ ከዛ ስለበልበው በቦክስ ምናምን አይው ቀለበቴ ጠፋ እናቴ ትሙት ማርያምን ከምሬ ነው እኔ ብቻ እኔ ባክሽ እነሱ ከሸኙ በኋላ እኮ ነው እነሱን ሸኝቼ ማታ ነው ነይ ማዬ ሸኘሁት ሸኝቼ ማታ ቁጭ ብዬ እራት እየበለው አላስበላል ይተናኮሰኛል እኔ እንደማንም ልቅምቅም ሽንታም መስየው ነው መሰለኝ ደነፈብኝ አሃ ብዬ ወንድ ልጅ ቆረጠ ብዬ ጠቅ አደረኩልሻ ብቻዬን አልነበርኩም አንድ ሰው ነበር አብሮኝ እሱም አግዞኛል ከዛ ይወላችሁ አሁን ካሳ ልጠይቅ ነው የግንባሬን እናቴ ትሙት የምሬ ነው እኔ ጸባ መጣላት አልወድም ነኝ ደረሱብኝ እኔ ካልደረሱብኝ ማልደርስ ሰው ነኝ ከዛ ደረሱብኝ ተነኮሱኝ እንደማንም መስየው ናቱንና ከዛልሽ በበነገው ትኬቴን ቆርጬ ወደ አዲስ አበባ አሁን ልጁ ይኑር ይሙት ማቆ ታሪክ የለም እናቴ ትሙት ደምቶ እንደወጣ ብቻ ነው ማስተዋወቅ አረ ሴትዮ ኔትወርክሽን አስተካክይ አስባቸው ደግሞ እነ ጎስትር ይኖሩ ደግሞ ምን ሊፈጠር እንደሚችል አስብኩት እናቴ ትሙት ግን እንኳን የሚሄዱ በቃ አዎ በቃ ከዛ መጣው በቃ በነገው ፋራንሽ እንዴ ችግር የለውም ባክሽ እክሳለሁ ይሄ ካሳ ነው የሚባለው ኮከባዬ እኔ እናት ካሳ ነው የሚባለው የደረሰብኝ ችግር የለም ለአፍንጫ መጣመምና ለነስር የሚሆነውን ራመት የኔ እናት ዘውዲቷ የኔ እናት እንዴት ናችሁ አይቻችኋለሁ ሰላም እያልኳችሁ ነበር ዝም ነው ያልኩት